ወይኔ ጋይስ ጉድ ሰማችሁ እናንተ ምን ጉድ መጣብን ዱባይና የተለያየ አረብ ሀገር ያላችሁ የማዳም ቅመሞች ይሄ ቪዲዮን ተመልከቱ እስቲ مع أن عاملتي من إثيوبيا إلا أنني أقوم بتركيب كاميرا بتنون سمعتوا لما قطعتر ين كاميرا دبكو يارجكو ነው ጆሬ ነው ውዶቼ ሁላችሁም ነው ክፍላችሁን በደንብ እያያችሁ የምትሰሩበት ኪችን ላይ የተለያዩ ቦታ ላይ እነዚህ አንድ ጥቃቅን ካሜራዎች ልታረግባችሁ ትችላላችሁ ምን አይነት ማዳም ነው ዘንድሮ ደግሞ የገጠመን ለማንኛውም እዚህ ጋር አንድ ወዳጄ ያሳየኝ ነገር ነበር አፕሊኬሽን ደግሞ አለ ዝም ብላችሁ ተከፍቱትና ካሜራውን ስካን ማድረግ ትችላላችሁ ቤታችሁ ውስጥ የተደበቀ ካሜራ ካለ በካሜራው ራሱ ያሳያችኋል በስልካችሁ ካሜራ ማለት ነው እና አፕሊኬሽኑን ደግሞ የምታወርዱበትን ደግሞ ቀጥሎ ላሳያችሁ አፕሊኬሽኑ እንዴት ነው የምታወርዱት መሰላችሁ ቀጥታ ጉግል ፕሌይ ስቶር ላይ ተገቡና ይሄንን ማለዳ ቲፕስ የሚለውን አፕሊኬሽን ዳውንሎድ ታደርጋላችሁ ከዛን አፕሊኬሽኑን ትከፍቱትና ሰርች ባር ላይ H12 ብላችሁ ትፈልጋላችሁ ከዛን ይሄንን አንድ ጊዜ ክሊክ አድርጋችሁ ትገቡና ወርታች ዝቅ አድርጋችሁ ኢንስታል ትሉታላችሁ በመቀጠል እንደምትመለከቱት እንደዚህ ከፍትላችኋል ማለት ነው እቺ ነው ሂድን ካሜራ የምትለውን አንዴ ስታብሯት የስልካችሁ ካሜራ ይከፈታል ከዛን ክፍላችሁ ውስጥ ልብሳችሁ ውስጥ የተለያዩ ቦታ እያያችሁ ስካን ታረጋላችሁ ከዛን ሂድን ካሜራ ካለ እኛ የማንፈልግበት ቦታ ላይ ድብቅ ካሜራ መኖሩ እንዴት እንደምታውቁ በዛሬ ቪዲዮ ያሳያችኋለሁ እንደምታዩት ካሜራ ያለበትን ቦታ ይጠቁማችኋል ስልኩ ለራሱ ድምጽ ያወጣል ማለት ነው እኔ አሁን የስልኩን ድምጽ ሳይለንት አድርጌ እኔ የኔ ሐሳብ እየተናገርኩ ስለሆነ ነው እንጂ እንደዚህ በድምጽ ማለት ነው ካሜራ